ሰላም ለእናንተ ይሁን የተወደዳችሁ ወንድሞችና እህቶች፣ ይህ ዳዊት የቃሉ አገልግሎት ነው። በዚህ ክፍለ ጊዜ የኢየሱስ ምሳሌዎች በሚል ከእግዚአብሔር ቃል እንማራለን። ጌታ ኢየሱስ ትምህርቱን በምሳሌ ያስተምር ነበር። በወንጌላት ውስጥ ወደ 40 የሚጠጉ የእርሱ ምሳሌዎች ተጠቅሰዋል። በማቴዎስ 23ቱ፣ በማርቆስ 8ቱ፣ በሉቃስ 28ቱ የጌታ ምሳሌዎች ተጽፈው እናገኛለን። አንዳንዶቹ ምሳሌዎች በወንጌላት ውስጥ ተደጋግመው የቀረቡ ናቸው። ዮሐንስ ኢየሱስን እንደ ወይን ግንድ፣ እንደ በጎች በር አድርጎ ቢያቀርበውም በወንጌል ውስጥ አንድም የክርስቶስን ምሳሌ አላካተተም። የጌታ ምሳሌዎች ስለ መንግሥተ ሰማያት፣ ስለ እግዚአብሔር ጸጋና ምሕረት፣ ስለ ፍቅር፣ ስለ እምነት፣ ስለ ጸሎት ይናገራሉ። ስለ ሰው ኃላፊነትና ስለ ክርስቶስን ፍርድ ያስረዳሉ። ምሳሌ መንፈሳዊ እውነቶችን ለማስረዳት የሚነገር አጭር ምሳሌያዊ ታሪክ ነው። ጌታ ኢየሱስ ሰዎች የሚያውቋቸውን ነገሮች እንደ እርሻ፣ ቤተሰብ፣ ንግድ ያሉ ነገሮችን በመጠቀም ጥልቅ የሆነውን መንፈሳዊ ነገር ገልጾባቸዋል። ጌታ ኢየሱስ በምሳሌ የተናገረው እርሱን የተቀበሉት የእግዚአብሔርን እውነት በግልጽ እንዲረዱ ለማድረግና በእርሱ ያላመኑት ደግሞ የሚናገረውን እንዳያስተውሉ የእግዚአብሔርን እውነት ከእነርሱ ለመሰወር ነው። በማቴዎስ 13 ከቁጥር 10 እስከ 17 ባለው ክፍል ላይ ደቀ መዛሙርቱ ጌታን ለምን ሕዝቡን በምሳሌ እንደሚያስተምራቸው ሲጠይቁት የሰጣቸው መልስ እንዲህ የሚል ነበር። ደቀ መዛሙርቱም ቀርበው ስለምን በምሳሌ ትነግራቸዋለህ አሉት። እርሱም መልሶ እንዲህ አላቸው፣ ለእናንተ የመንግሥተ ሰማያትን ምስጢር ማወቅ ተሰጥቷቸዋል፣ ለእነርሱ ግን አልተሰጣቸውም። ስለዚህ እያዩ ስለማያዩ፣ እየሰሙም ስለማይሰሙ፣ ስለማያስተውሉም በምሳሌ እነግራቸዋለሁ። ኢየሱስ ምሳሌዎቹን የእግዚአብሔርን እውነት ለመግለጥና ለመሰወር ተጠቅሞባቸዋል። እግዚአብሔር እርሱን የሚፈልጉትንና የማይፈልጉትን ያውቃቸዋል። በእግዚአብሔር አሰራር እግዚአብሔር የራሱን ምስጢር የሚገልጥላቸው እርሱን ለሚፈልጉት ብቻ ነው። እርሱን የማይፈልጉ የእግዚአብሔርን እውነት እንዲያውቁ አይፈቅድላቸውም። ክርስቶስ የእግዚአብሔርን መንግሥት ምስጢር ለሁሉም እንዲረዱት አድርጎ በግልጽ ቢናገር ኖሮ የእግዚአብሔርን መንግሥት ምስጢር ያልተገባቸው ሰዎች በቀላሉ ያውቁትና ይረዱት ነበር። ይህ ደግሞ ከእግዚአብሔር ፈቃድ ጋር የማይስማማ ነው። የክርስቶስን ትምህርት ለመስማት የሚመጡት ሁሉ እርሱን የሚፈልጉ አልነበሩም። አንዳንዶቹ ፈውስን፣ ሌሎቹ ደግሞ ከአጋንንት ነፃ መውጣትን ፈልገው ወደ እርሱ ይመጡ ነበር። ፈሪሳውያን፣ ሰዱቃውያንና ጸሐፍት ደግሞ ወደ እርሱ የሚመጡት ከንግግሩ እርሱን የሚቃወሙበትን ነገር ለማግኘት ነበር። ጌታን ለማያምኑትና ለሚቃወሙት የእግዚአብሔርን መንግሥት እውነት ማወቅ አልተፈቀደላቸውም። ደቀ መዛሙርቱና በእርሱ የሚያምኑት ብቻ ናቸው የእግዚአብሔርን እውነት እንዲያውቁ በእግዚአብሔር የተፈቀደላቸው።
በመዝሙር 78:2 ላይ ስለ ክርስቶስ ኢየሱስ እንዲህ የሚል ትንቢት ነበር። አፌን በምሳሌ እከፍታለሁ፣ ዓለም ከተፈጠረ ጀምሮ የተሰወረውን እናገራለሁ። ኢየሱስ በምሳሌ በመናገሩ ስለ እርሱ የተነገረውን የትንቢት ቃል ፍጻሜ አስገኘ። የኢየሱስ ምሳሌዎች ሁሉ ትርጉም ያስፈልጋቸዋል። ምሳሌዎቹ ካልተተረጎሙ በቀር መልእክቶቹን መረዳት አንችልም። በማቴዎስ 13 ላይ ብቻ ጌታ ኢየሱስ ስለ መንግሥተ ሰማያት 7 ምሳሌዎችን ተናግሯል። ከነዚህ ምሳሌዎች ውስጥ አንዳንዶቹን ለደቀ መዛሙርቱ ሲተረጉምላቸው፣ ሌሎቹን ግን ሳይተረጉማቸው ቀርቷል። በማቴዎስ 13 ላይ ካሉት የመንግሥተ ሰማያት ምሳሌዎች ውስጥ 2ቱን አሁን እንመለከታለን። የዘሪው ምሳሌ ማቴዎስ ምዕራፍ 13 ከቁጥር 3 እስከ 9። በምሳሌም ብዙ ነገራቸው፣ እንዲህም አላቸው፣ እነሆ ዘሪ ሊዘራ ወጣ። እርሱም ሲዘራ አንዳንዱ በመንገድ ዳር ወደቀ፣ ወፎችም መጥተው በሉት። ሌላውም ብዙ መሬት በሌለበት በጭንጫ ላይ ወደቀ። ጥልቅ መሬትም ስላልነበረው ወዲያው በቀለ። ፀሐይ በወጣ ጊዜ ግን ጠወለገ፣ ስርም ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም ወጣና አነቀው። ሌላውም በመልካም መሬት ወደቀ፣ አንዱም 100 አንዱም 60 አንዱም 30 ፍሬ ሰጠ። የሚሰማ ጆሮ ያለው ይስማ። ከቁጥር 18 እስከ 23 ደግሞ እንዲህ ይላል፣ እንግዲህ እናንተ የዘሪውን ምሳሌ ስሙ። የመንግሥትን ቃል ሰምቶ የማያስተውል ሁሉ ክፉ ይመጣል፣ በልቡ የተዘራውንም ይነጥቃል። በመንገድ ዳር የተዘራው ይህ ነው። በጭንጫ ላይ የተዘራው ይህ ቃሉን ሰምቶ ወዲያው በደስታ የሚቀበለው ነው። ነገር ግን ለጊዜው ነው እንጂ በእርሱ ስር የለውም። በቃሉ ምክንያት መከራ ወይም ስደት በሆነ ጊዜ ወዲያው ይሰናከላል። በእሾህ መካከል የተዘራውም ይህ ቃሉን የሚሰማ ነው። የዚህ ዓለም ሐሳብና የባለጠግነት መታለል ቃሉን ያንቃል፣ የማያፈራም ይሆናል። በመልካም መሬት የተዘራው ይህ ቃሉን ሰምቶ የሚያስተውል ነው። እርሱም ፍሬ ያፈራል፣ አንዱም 100 አንዱም 60 አንዱም 30 ያደርጋል። በዚህ ምሳሌ ላይ ዘሪው ጌታ ኢየሱስ ክርስቶስ ነው። ዘሩ ደግሞ የእግዚአብሔር ቃል ነው። በሉቃስ 8:11 ላይ እንግዲህ የምሳሌው ትርጉም ይህ ነው፣ ዘር የተባለው የእግዚአብሔር ቃል ነው ይላል። ዘሩ በክርስቶስ የተነገረው የእግዚአብሔር ቃል ነው። መሬቱ የሰውን ልብ ይወክላል። 4ቱ አይነት መሬት በምሳሌው እንደተጠቀሰው የእግዚአብሔርን ቃል አቀባበል በተመለከተ የሰውን ልብ ያመለክታል። በመንገድ ዳር የወደቀው ለመንገድ ቅርብ የሆነና መንገደኞች የረገጡት ነው። ከዚህም የተነሳ ዘሩን ለማስገባት የተከፈተ ስፍራ በውስጡ የለውም። ይህ የሚወክለው ለዓለም ቅርብ የሆነና በዓለማዊ አስተሳሰብ የተሞላ ልብ የእግዚአብሔርን ቃል ትምህርት ለመቀበል
ክፍት እንዳልሆነ ነው። አስቀድሞ በዓለማዊ አመለካከት ስለተሞላ የእግዚአብሔርን ቃል ለመቀበል ዝግጁና ክፍት አይደለም። እንዲህ ያሉትን ሰዎች ሰይጣን በቀላሉ የሰሙትን የእግዚአብሔር ቃል ከእነርሱ ይወስድባቸዋል። ብዙ መሬት በሌለበት በጭንጫ ላይ የወደቀው አፈሩ ስስ በሆነ ድንጋያማ መሬት ላይ ወደቀ። ይህ መሬት ከላይ ስስ አፈር ቢኖረውም ከስሩ ግን ጠንካራ ድንጋይ አለው። እንዲህ አይነት ሰዎች ለቃሉ ያላቸው መከፈት በጣም ጥቂት ነው። ልባቸው ለሁለት የተከፈለ ነው፣ አፈርና ድንጋይ ነው። የቃሉን ዘር የሚያሳድገው አፈር ስስ ነው። ስለዚህ እንደነዚህ ያሉ ሰዎች ቃሉን በሙሉ ልባቸው አይቀበሉም። የተወሰነውን የእግዚአብሔር ቃል ብቻ ነው የሚቀበሉት። ቀሪው የልባቸው ክፍል ድንጋይ ነው። ቃሉን አይቀበልም፣ ደግሞም አያሳድግም። የራሳቸው የሆነ ጠንካራ አቋም አላቸው። ቃሉ እንኳን የማይለውጠው ጠንካራ የሆነ የራሳቸው አስተሳሰብና ፍላጎት አላቸው። ጠንካራ የሆነው የራሳቸው አስተሳሰብና ፍላጎት ቃሉ ወደ ውስጣቸው እንዳይገባ የሚከለክል ድንጋይ ሆኖባቸዋል። እንዲህ አይነት ሰዎች በቃሉ ምክንያት መከራና ስደት ሲመጣ ፈጥነው የሚሰናከሉ ናቸው። ፀሐይ በመጣ ጊዜ ጠወለገ፣ ስርም ስላልነበረው ደረቀ። የፀሐይ ሙቀት ለሰብል እድገትና ፍሬያማነት አስፈላጊ ነው። እግዚአብሔር በሕይወታችን መከራንና ስደትን እንዲመጣ የሚፈቅደው ሊያሳድገንና ፍሬያማ ሊያደርገን ነው። በያዕቆብ 1:2-3 እንዲህ ይላል፣ ወንድሞቼ ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። በፈተናችንና በመከራችን እንድንደሰት እንጂ እንዳንከፋ መጽሐፍ ቅዱስ ያስተምረናል። እግዚአብሔር ለሰብል ፀሐይን ያዘጋጀው እንዲያሳድገው ነው እንጂ እንዲያጠወልገው እንዳልሆነ እንዲሁ መከራና ፈተና ለአማኝ የሚያሳድግ እንጂ የሚያጠፋው አይደለም። በጭንጫ መሬት ላይ ለበቀለው ዘር ግን በተቃራኒው መከራ አጥፊው ሆነበት። ሌላውም በእሾህ መካከል ወደቀ፣ እሾህም ወጣና አነቀው። እሾህ የዚህን ዓለም የባለጠግነት ማታለል ይወክላል። አንዳንዶች በዚህ ዓለም ሐሳብና የባለጠግነት ምኞት ተይዘው ፍሬ የማያፈሩ ሆነዋል። በመልካም መሬት ላይ የበቀለው አንዱ 30 ሌላው 60 ሌላው 100 ፍሬ አፈራ። መልካሙ መሬት ቃሉን በሙሉ ልብ የሚቀበል ነው። እንደ መሬት ዳሩ በዓለም ሐሳብ አልተያዘም። እንደ ጭንጫው መሬት ልቡን በራሱ ፈቃድና ምኞት አላደነደነም። እንደ እሾሃማው መሬትም በዚህ ዓለም የባለጠግነት ምኞት አልተያዘም። ነገር ግን ለቃሉ ልቡን በሙላት የሰጠ ነው። ስለዚህም ፍሬ አፍርቷል። በዚህ በዘሪው ምሳሌ ላይ ያለው ዘር የእግዚአብሔር ቃል ምሳሌ ነው። በሉቃስ 8:11 ላይ
ዘሩ የእግዚአብሔር ቃል ነው ይላል። ዘሩ የእግዚአብሔር ቃል ነው። ነገሩን በጥልቀት ስንመረምር ዘሩ የእግዚአብሔር ቃል ብቻ ሳይሆን የእግዚአብሔር ቃል የሆነውንም ጌታችን ኢየሱስ ክርስቶስንም ያካትታል። ዘሩ የቃሉና የክርስቶስ ምሳሌ ነው። ጌታችን ኢየሱስ ክርስቶስ ራሱ የእግዚአብሔር ቃል ተብሎ ተጠርቷል። በዮሐንስ ወንጌል ምዕራፍ 1 ቁጥር 1 እና 14 ላይ በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበር ይላል። እንዲሁም ቃል ሥጋ ሆነ ይላል። በዚህ ስፍራ ላይ በመጀመሪያ የነበረው ቃል፣ እግዚአብሔርም የሆነው ቃል፣ ሥጋ የሆነውም ቃል ራሱ ጌታችን ኢየሱስ ክርስቶስ ነው። በራእይ 19:13 ላይ በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል ይላል። ይህ ስለ ክርስቶስ የሚናገር ቃል ነው። ክርስቶስ የእግዚአብሔር ቃል ነው። ስለዚህ ዘሪው የዘራው ቃሉን ብቻ ሳይሆን ራሱንም ነው። ዘሪው የዘራው የእግዚአብሔርን ቃልና ሕይወቱንም ነው። ዘሩ የእግዚአብሔርን ቃልና ጌታ ኢየሱስ ክርስቶስን በአንድነት ይወክላል። በማቴዎስ 13 ላይ ጌታ ኢየሱስ በተናገረው የእንክርዳዱ ምሳሌ በቁጥር 24 ላይ መንግሥተ ሰማይ በእርሻው መልካም ዘርን የዘራን ሰው ትመስላለች ይላል። ቁጥር 37 እና 38 ላይ ደግሞ መልካሙን ዘር የዘራው የሰው ልጅ ነው፣ መልካሙም ዘር የመንግሥት ልጆች ናቸው ይላል። በዚህኛው ምሳሌ ላይ ዘሩ የእግዚአብሔር ልጆች ናቸው። እንግዲህ ቃሉ ክርስቶስና የእግዚአብሔር ልጆች ዘር ናቸው ማለት ነው። ክርስቶስ ቃሉና የእግዚአብሔር ልጆች ደግሞ የተያያዙ ናቸው። ክርስቶስ ቃሉና የእግዚአብሔር ልጆች ሁሉም ዘሮች ናቸው። ክርስቶስ በጽሑፍ መልክ በቃሉ ውስጥ ይገኛል። ክርስቶስ ሕያው ሆኖ በመንፈሱ በእግዚአብሔር ልጆች ውስጥ ይኖራል። በመሰረቱ ዘሪውና ዘሩ አንድ ናቸው። ዘሪው ክርስቶስ፣ ዘሩም ራሱ ክርስቶስ ነው። በቃሉ ውስጥ የምንካፈለው የክርስቶስን ሕይወት ነው። ቃሉ ስለ ክርስቶስ የሚናገር ነው። ክርስቶስ እንደ ስንዴ ቅንጣት ሆኖ ስለ እኛ በመሞትና በመነሳት ብዙ ፍሬን ለእግዚአብሔር አፍርቷል። በዮሐንስ 12:24 ላይ ጌታ ስለ ራሱ እንዲህ በማለት ተናግሯል። እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች። የእግዚአብሔርን ቃል ልባችንን ከፍተን እንደ መልካም መሬት ስንቀበል የምንቀበለው የእግዚአብሔር ቃል የሆነውን ክርስቶስን ነው። የእግዚአብሔር ቃል የሚያካፍለን ሕይወት እውነተኛ የእግዚአብሔር ቃል የሆነውን የክርስቶስን ሕይወት ነው። የእግዚአብሔርን ቃልና ክርስቶስን ልንነጣጥላቸው አንችልም። ቃሉም ያለ ክርስቶስ ሕይወት የለውም። ቃሉ የሚናገረው ስለ ክርስቶስ ነው። የቃሉ እውነታ ራሱ ጌታችን
ኢየሱስ ክርስቶስ ነው። የሰናፍጯ ምሳሌ ማቴዎስ 13 ከቁጥር 31 እስከ 32። ሌላ ምሳሌ እንዲህ ሲል ነገራቸው። መንግሥተ ሰማያት ሰው ወስዶ በእርሻው ቦታ የዘራትን የሰናፍጭ ዘር ትመስላለች። የሰናፍጭ ዘር ከሌሎች ዘሮች ሁሉ ያነሰች ብትሆንም ስታድግ ግን ከቁጥቋጦዎች ሁሉ በልጣ የሰማይ ወፎች መጥተው በቅርንጫፎቿ ላይ እስኪያርፉ ድረስ ዛፍ ትሆናለች። በዚህ ምሳሌ ውስጥ ጌታ ኢየሱስ መንግሥተ ሰማያት ብሎ የጠራው በምድር ያለውን የእግዚአብሔርን አገዛዝ ነው። ያም ቤተ ክርስቲያንን የሚገልጽ ነው። ጌታ ኢየሱስ ክርስቶስ የእግዚአብሔርን መንግሥት በምድር ላይ መስርቶ ከሄደ በኋላ የቤተ ክርስቲያን መልክ ምን እንደሚመስል በዚህ ምሳሌ ውስጥ ተናግሯል። መንግሥተ ሰማያት ሰው ወስዶ በእርሻ የዘራትን የሰናፍጭ ቅንጣት ትመስላለች። መንግሥተ ሰማያት የሰናፍጭ ቅንጣትን ትመስላለች። ጌታ ቤተ ክርስቲያንን በሰናፍጭ ቅንጣት መሰላት። በእርሻው የሰናፍጭ ቅንጣት የዘራው ሰው የጌታችን የኢየሱስ ክርስቶስ ምሳሌ ነው። እርሻው የዓለም ምሳሌ ነው። ጌታ ኢየሱስ ቤተ ክርስቲያንን እንደ ሰናፍጭ ቅንጣት በምድር ላይ እንድታድግ ዘራት። ባደገች ጊዜ ግን ከአትክልቶች ትበልጣለች። የሰማይ ወፎች መጥተው በቅርንጫፎቿ እስኪሰፍሩ ድረስ ዛፍ ትሆናለች። የእግዚአብሔር መንግሥት ማለትም ቤተ ክርስቲያን ባደገች ጊዜ ከአትክልቶች ትበልጣለች። የሰማይ ወፎች መጥተው በቅርንጫፎቿ ይሰፍራሉ፣ ዛፍም ትሆናለች ይላል። ቤተ ክርስቲያን ስታድግ ይህን እንደምትመስል ጌታ ኢየሱስ ተናግሯል። ይህን ምሳሌ አንዳንዶች በአዎንታዊ ሌሎች ደግሞ በአሉታዊ መንገድ ይተረጉሙታል። በመልካም ወይም በአዎንታዊ የሚተረጉሙት ጌታ ኢየሱስ መንግሥቱን ማለትም ቤተ ክርስቲያንን እንደ ሰናፍጭ ቅንጣት በትንሹ ቢያስጀምራትም ወደፊት ስታድግ እንደ ዛፍ ታላቅ እንደምትሆንና በሁሉ ላይ ተጽዕኖ እንደምትፈጥር ያሳያል ይላሉ። ምንም እንኳን ይህ በብዙዎች ዘንድ የተለመደ አተረጓጎም ቢሆንም አጠቃላዩን የመጽሐፍ ቅዱስን ትምህርት ስናይ ይህን ትርጉም ለመቀበል ያስቸግራል። በሌላ በኩል ይህን ምሳሌ በአሉታዊ ወይም በመጥፎ መልኩ የሚተረጉሙት አሉ። የእነርሱ መከራከሪያ ዘሪው ሰናፍጭ ዘርቶ ዛፍ ማጨዱ ተገቢ አይደለም፣ ሰናፍጭ ቁጥቋጦ ስትሆን ባደገች ጊዜ ዛፍ መሆኗ ራሷን ያለ ልክ ማግዘፏን ያሳያል፣ ሰናፍጭ ዛፍ ለመሆን ተፈጥሮዋንና ተግባሯን ለውጣለች ይላሉ። በመሰረቱ ይህ አተረጓጎም ከአጠቃላዩ የመጽሐፍ ቅዱስ ትምህርት ጋር ይስማማል። እግዚአብሔር በፍጥረት ሕግ ውስጥ ዘር ራሱን በራሱ መልክ እንዲያባዛ አድርጎታል። በዘፍጥረት ምዕራፍ 1 ከቁጥር 11 እስከ 12 እግዚአብሔር ምድር እጽዋትን እንደየወገናቸው ዘር የሚሰጡ ተክሎችንና በምድር ላይ ዘር ያዘሉ ፍሬ የሚያፈሩ ዛፎችን እንደየወገናቸው ታብቅል አለ።
እንዳለውም ሆነ። ምድር እጽዋትን እንደ ወገናቸው ዘር የሚሰጡ ተክሎችንና በውስጣቸው ዘር ያለባቸው ፍሬ የሚያፈሩትን ዛፎች በየወገኑ አበቀለች። እግዚአብሔርም ይህ መልካም እንደሆነ አየ። እግዚአብሔር የፈጠረው የአትክልትም ሆነ የዛፍ ፍሬ ራሱን የሚያባዛው በራሱ መልክ ነው። የሰናፍጭ ፍሬ ዛፍ መሆኗ መልካም ነገር አይደለም። እንደ እግዚአብሔር ፈቃድና አሰራርም የሚደገፍ አይደለም። ራሷን ከቁጥቋጦነት ወደ ዛፍ መለወጧ ተገቢ አይደለም። የሰናፍጭ ዘር ከሌሎች ዘሮች ሁሉ ያነሰች ብትሆንም ስታድግ ግን ከቁጥቋጦዎች ሁሉ በልጣ የሰማይ ወፎች መጥተው በቅርንጫፎቿ ላይ እስኪሰፍሩ ድረስ ዛፍ ትሆናለች ይላል። ይህ ከሰናፍጭነት ወደ ዛፍነት መለወጥ ተፈጥሯዊ እድገት አይደለም። እግዚአብሔር ቤተክርስቲያኑን እንደ ሰናፍጭ ነው የሚያውቃት እንጂ እንደ ዛፍ አይደለም። ዛፍ በምድር ላይ ያለን ታላቅነት ያመለክታል። በዛፍ የሚመሰሉት የዓለም መንግስታትና ነገስታት ናቸው። ዳንኤል 4:20-22 እንዲህ ይላል፣ እጅግ አድጎና ጠንክሮ ያየኸው ዛፍ ጫፉም እስከ ሰማይ ደርሶ በምድር ሁሉ የሚታየው ቅጠሎቹም የሚያምሩ ፍሬውም ተንዠርግጎ ለሁሉ ምግብ የሆነው የዱር አራዊት መጠለያ የሆነውና በቅርንጫፎቹ ላይ ለሰማይ ወፎች ጎጆ መስሪያ ያለው ንጉሥ ሆይ ያ ዛፍ አንተ ነህ። ታላቅና ብርቱ ሆንህ፣ ታላቅነትህ አድጎ እስከ ሰማይ ደረሰ፣ ግዛትህም እስከ ምድር ዳርቻ ተንሰራፋ። ዛፍ በዓለም ያለን ታላቅነት ይወክላል። ናቡከደነጾር በታላቅ ዛፍ መመሰሉ የእርሱንና የመንግስቱን ታላቅነት ያሳያል። ጌታ ቤተክርስቲያንን ዛፍ አላደረጋትም። ጌታ ቤተክርስቲያንን ያደረጋት ሰናፍጭ ነው። ቤተክርስቲያን ቁጥቋጦ ናት እንጂ ዛፍ አይደለችም። በዓለም ውስጥ ቤተክርስቲያን እንደ እንግዳና መጻተኛ እንድትኖር እንጂ ታላቅ ሆና እንድትታይ ጌታ አይፈልግም። የቤተክርስቲያን ታላቅነት በዓለም ላይ በመንፈሳዊ ሕይወትና ኃይል ነው እንጂ በውጫዊ ድርጅታዊ መዋቅር አይደለም። ጌታ ኢየሱስ ሰናፍጭን በሌላ ስፍራ ከእምነት ጋር አመሳስሎ ተናግሯል። በሉቃስ 17:6 ላይ ጌታም የሰናፍጭ ቅንጣት የምታክል እምነት ቢኖራችሁ ይህን ሾላ ተነቅለህ ባህር ውስጥ ተተከል ብትሉት ይታዘዝላችኋል አላቸው ይላል። ቤተክርስቲያንም ሆነች የቤተክርስቲያን እምነት የሚገለጠው በሰናፍጭ ነው። ቤተክርስቲያን እንደ ሰናፍጭ ማነሷና ቁጥቋጦ መሆኗ በዓለም ካሉት ዛፎች ከነገስታትና ከሃያላን ከመንግስታት ያነሰች አያደርጋትም። የምድር ጨውና የዓለም ብርሃን ሆና እስከኖረች ድረስ አሸናፊ ናት። የሰናፍጭ ቅንጣት የምታክለው እምነት በዓለም ያለውን ታላቁን ሾላ ነቅላ ማስወገድ ትችላለች። ቤተ ክርስቲያን በምድር ላይ እንደ ቁጥቋጦ ትንሽ ብትሆንም በመንፈሳዊ ኃይሏ ግን ከሁሉም በላይ ሆና ትገዛለች። የእግዚአብሔር ሐሳብ እንዲሆኖ ሳለ ቤተ ክርስቲያን ግን ከዓለም ጋር ተመሳስላና ራሷን አግዝፋ ዛፍ ሆና ተለወጠች። ተግባሯም የሰናፍጭ ሳይሆን የዛፍ ሆነ።
የሰማይ ወፎች መጥተው በቅርንጫፎቿ ላይ እስኪሰፍሩ ድረስ ዛፍ ሆነች። ሰናፍጭ ቅርንጫፍ የላትም። በማቴዎስ 13:19 ላይ የሰማይ ወፎች የክፉ ማለት የሰይጣንና የጨለማ ኃይላት ምሳሌ እንደሆኑ ይናገራል። ቤተ ክርስቲያን በእምነት ሾላውን ከስሩ በመንቀል የሰማይ ወፎች መሰማሪያ እንዳይኖራቸው ማድረግ ሲገባት፣ በተቃራኒው ራሷ ዛፍ ሆና ቅርንጫፍ አውጥታ የሰማይ ወፎች ማለትም ሰይጣንና እርኩሳን መናፍስት ማረፊያ በውስጧ እንዲያገኙ ስፍራ ሰጠቻቸው። ይህ የጌታ ምሳሌ ቤተ ክርስቲያን ወደፊት እያደገች ስትሄድ ምን ያህል ከማንነቷና ከተግባሯ ተለይታ በመኖር ራሷን ከዓለም ጋር የምታመሳስል እንደሚሆን የሚናገር ነው። በተጨማሪም ቤተ ክርስቲያን በዓለም ዓይን ገዝፋ ብትታይም ሰይጣን በውስጧ ሸልኮ በመግባት በቀላሉ የሚያጠቃት መሆኑ ያሳያል። በዚህ ምሳሌ ውስጥ የጌታ ምክር ቤተ ክርስቲያን እንደ ሰናፍጭ ቅንጣት ቁጥቋጦ ሆና እንድታድግና በእምነት በመበርታት እንደ ሾላ ታላቅ የሆኑትን የዓለም ኃይላት በመንፈሳዊ ሕይወትና ኃይል አሸንፋ እነርሱን በማስወገድ ብርሃንና ጨው ሆና በምድር ላይ በገዢነት እንድትኖር ነው። ከጌታ ምሳሌዎች መካከል ቀሪዎቹን በተከታታይ የምንማራቸው ይሆናል። የዛሬውን በዚህ ፈጸምን። የጌታ ጸጋና ሰላም ከእናንተ ጋር ይሁን። አሜን።